ጀምሮ አገልግሎታቸውን እንዲጀምሩ መርቀን ከፍተነዋል። የእግዚአብሔር ጸጋ፣ ሰላም፣ ምሕረት፣ በጎነት ከእነሱ ጋር ይሁን። እንግዲህ አንድ ነገር እጠይቃቸዋለሁ። ወንድሜ ፈቀደ ብዙ ነገር ብሏል። ከዚህ አገልግሎት ጀርባ አብራችሁ በገንዘባችሁ፣ በጸሎታችሁ፣ በምክር ደግፏቸው። አንቺም ደግሞ ምክር ለመስማት ለማዳመጥ እግዚአብሔር ማስተዋልና ጥበብን ይስጥሽ። አሜን። አጥሩ ምታከካሰናል። አሁን ሽማግሌ ስለሆነ ሽማግሌ ይመክራል። ጌታ ይባረክ። ስለዚህ ማስተዋል ጥበብን ይስጥሽ። ለተጠራሽበት ነገር እግዚአብሔር ታማኝ አድርጎ ይርዳሽ። ታማኝ ሁኚ። ጌታ ይባርክሽ። ጨርሻለሁ። ስጣት ማይክ ስጣት፣ ችግር የለም አታልቅሽ። አይንዬ የእሷ እናት ብቻ አይደለችም፣ የሁሉም እናት ነች። እኔ ባለፈው ቤቷ የሰራችው ቤት ሳይ እንደው እሷ ምትናገር ይችላል። ከግቢ ስገባ ጀምሮ ወንድ ልል አይልም መቼም፣ ግን ገባሁ። ምክንያቱም በፊት የነበረበትን ቤት እናቅ ነበረ። ያላትን ሽምብራም ይሁን ባቄላም ይሁን ዳቦም ይሁን ያላትን ሰጣ ታስተናግደን የነበረች እህት ነች። እኔ በጣም ነው እንደ እናቴ ነው ማያት። ያን ጊዜ ለቆሎሰሪ እግዚአብሔር ይባርካት። እስኪ እግዚአብሔር ይባርካት። እግዚአብሔር ይባርካት። እስኪ በደንብ በሏት። እስኪ እግዚአብሔር ይባርካት። ከተናገረችው ነገር ማረሳ እቺ ልጄ በጣም ለጌታው እየተከራከረች አንድ ቀን ትሞትብኛለች እየተናገረ ፓስተር እንደው ከቻላችሁ እንደምናላችሁ ወደ ጌታ አምጣታለች። እቺ ቃል አረሳ ትሞትብኛለች። ምክንያቱም አጋንንቱ በጣም ያሰቃያል። አልሞተችም። ዛሬ በሕይወት ያለች የብዙዎች እናት ትሆናለች። የብዙዎች አባት ትሆናለች። የብዙዎች ኢየሱስ እዚህ ቤተክርስቲያን ውስጥ በእሷ የዳኑ ብዙ ሰዎች አሉ። በእሷ ወንጌል ተመስክሮላቸው እዚህ ከተማ ውስጥ ማዕት ሰዎች አሉ። እኔ ይህንን አነሳ። ጌታ ኢየሱስ ይባርክሽ። ና ሲፓሰር ና እንግዲህ ጸልይላትና እሷ የምትናገረው ትናገራለች። እግዚአብሔር ሆይ እናመሰግናለን። ስለ አንዬ እናመሰግናለን። ስለ ጽናቷ እግዚአብሔር ሆይ ይሄንን ራዕይ ለመደገፍ ስለከፈለችው ዋጋ፣ ስላደረገችው መልካምነት፣ ለልጆቿ ስላሳየችው ፍቅር፣ ጽናት በጌታ በኢየሱስ ስም የተባረከች ትሁን። ዘመኗ ይባረክ፣ ሕይወቷ ይባረክ። አሁንም ከዚህ ያለፈ ፍሬ እንድታይ እግዚአብሔር እንዲረዳት በኢየሱስ ስም ጸልያለሁ። የልጅ ልጅ ልጅ እንድታይ ዕድሜ ይጨመርላት። በኢየሱስ ስም ዕድሜ ይጨመርላት። ዘመን ይጨመርላት። ቅናት ይጨመርላት። ጤንነት ይጨመርላት። ሰላም ይጨመርላት። ደስታ ይጨመርላት። በኢየሱስ ስም ይጨመርላት። ይጨመርላት። እግዚአብሔር ይህንን ስለምታደርግ አመሰግናለሁ። የማንንም አደራ አትበላ። ታማኝ ነህ አንተ። አይተነህ በዘመናችን እኛ ምስክሮች ነን። በኢየሱስ ስም አሁንም ከማኅፀኗ የወጡት ዘር ማንዘሮቿ የተባረኩ ይሁኑ፣ ይባረኩ፣ ይለምልሙ፣ ያፍሩ በኢየሱስ ስም። ክብሩን ግን አንተ ውሰድ። አንተ ከፍ በልበት በኢየሱስ ጌታ ደቀሰ ይህንን አገልግሎት ከጎኔ ሆነው ሲያግዙኝ ሲደግፉኝ በጣም በብዙ
በገንዘብ ቢሆን በምክር ቢሆን እዚህ ጋር ያደረሱን ቤተሰቦቼን ባርክ። እግዚአብሔር ይባርካቸው። እግዚአብሔር ዘመናቸውን ይባርክ። አሜን። አውጡት ልክ ሳይሆን ባርክ። እግዚአብሔር ይባርካችሁ በሉልኝ። እግዚአብሔር ይባርክ። አሜን። ክብር ለጌታ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። አንድ ሁለት ነገር ስለ መስፍን ወንድሙ በዚህ ጉባኤ አለ እንዲናገር እጋብዘዋለሁ እና ማይኩን መብራት የለም። በጣም ከባድ ነው። እሺ የእግዚአብሔር ስም የተባረከው አሜን። ብዙ የምናገረው ነገር የለም። አሁን ይከብደኛል እና ብዙ የምናገረው ነገር ወንድሜ በጣም ሶስተኛ ታናሼ ነው። ከነበረበት ሁኔታ እኔ በጣም የእግዚአብሔር ስም የተባረከ። ቅድም ስለ ዮኒ ታሪክም ስነገር የኔም የወንድሜ ታሪክ ከእሷ የምተናነስ አይደለም። ብዙ ደረጃ መድረስ ይችል ነበርና እኔ አስባለሁ ወንድሜ ልጠፋ አሁን ወደ ጌታ ስመለስ ስመክረኝ እኔ እንግዲህ ሶስተኛ ታላቁ ነኝና በጣም በጌታ ሆኖ ስመክረኝ ይገርመኛል። መጀመሪያ ምንድነው እኛ እድገታችን ቤተሰቦቻችን ያው በጌታ ናቸው። ሆኖም ደግሞ እኛ በልጅነታችን ነው አባትም እናትም ያጣን ብዙ ራሳችን ባላወቅንበት ሰዓት ነው። እሱም ወንድሜም